السلام عليكم ورحمة الله وبركاته. ود تكبراችሁ ስራጅ እንደ ነሲ ተመልካቾቻችን ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁት በመንደነው እንግዲህ አብዲ ማለት ከጓደኛችን ነው። በጣም የምቀርበው የቅርብ ጓደኛዬ ነው እና ዛሬ ሶሻል ሚዲያ ላይ እየሄደ ያለ ነገር ነበር። ምንድነው ያ ሶሻል ሚዲያ ላይ እኔ ድንገት ከእንቅልፌ ስነቃ አብዲ የሆነ አብዲ አካውንት ላይ የኤፍቢ አካውንት ላይ ማለት ነው እንግዲህ የተለጠፈ ነገር አየው። ደነገጥኩኝ። ፖስት የተደረገ ነገር ማለት ነው። ደነገጥኩኝ ሳነበው በኋላ ዛሬ ራሴን ላጠፋ ነው እና መሰናበቱንና ሁላችንንም መሰናበቱን ራሴን እንግዲህ ላጠፋ ነው ብሎ እሚል ፖስት አየውኝ አብዲ አካውንት ላይ ማለት ነው። ከዛ በጣም ነው የደነገጥኩት። እኔ ከእንቅልፍ እንደነቃው ኤፍቢ ላይ ስገባ ነው ይሄንን ፖስት ያየሁት። ከዛ ደነገጥኩኝ። ግራ ገባኝ። በጣም ነው የደነገጥኩት። ምክንያቱም ወላሂ አሁን ያለንበት ዘመን ትንሽ ይከብዳል። ወላሂ ደነገጥኩኝና ስልክ ሞከርኩለት። ቀጥታ ስልክ ስደውልለት አይሰራም። ደጋግሜ ሞከርኩለት ከ10 ጊዜ በላይ ስልኩ ይጠራል አይነሳም፣ ይጠራል አይነሳም፣ ይጠራል አይነሳም። ግራ ገባኝ። እንደገና ኦንላይን ላይ ጻፍኩለት። ኦንላይን ላይ ሜሴንጀር ላይ ስደውልለት አያነሳም አብዲ። ይሄ ነገር ትንሽ ቴንሽን ፈጠረብኝ። በጣም ነው ቴንሽን የፈጠረብኝ። በጣም ደነገጥኩኝ። ከዛ ማድረግ ያለብኝ ምንድነው ብዬ ቤት እንግዲህ እሱ የሚኖርበት ቤት ለመሄድ ወሰንኩኝና ወደ ቤት ሄድኩኝ። ሲሄድ በር ሳንኳኳ አይከፈትም። ባንኳኳ በር በቀጠቅጥ አይከፈትም። በጣም ደነገጥኩኝ። ግራ ገባኝ መሆኑን። በመጨረሻ ስልክ መቀጥቀጥ ነው የጀመርኩት። ስልክ መሞከር ጀመርኩኝ። እንግዲህ ተስፋ ሳልቆርጥ መሞከር ጀመርኩ። በመጨረሻ አብዲ ሙክታር ስልክ አነሳልኝ። አልহামዱሊላህ አልኩኝ። አነሳልኝና ምንድነው የተፈጠረው? እንደዚህ አይነት ነገር አንተ አካውንት ላይ አንተ ኤፍቢ ላይ እንደዚህ አይነት ነገር ተለቋል። ምንድነው? ለምንድነው የምታስደነግጠን? ምናምን ብዬ አልኩት። ከዛ በኋላ ትንሽ እሱም ከተረጋጋ በኋላ አይ ሰላም ነኝ ምናምን አለኝ። አልহামዱሊላህ ሰላም ነኝ አለኝ። ይሄ ነገር እውነት ነው ወይ? አንተ ነው ወይ የለቀቀው? አንተ አካውንት ላይ አንተ ነው ወይ የለቀቀው ይሄንን ነገር ብዬ አልኩት። አይ አዎ እኔ ነኝ የለቀቅኩት አለ። እኔ ነኝ የለቀቅኩት አለኝ። ታዲያ እንደዚህ አይነት ነገር ለምን ታስደነግጠናለህ? እንደዚህ አይነት ነገር ለምን ተለቃለህ አልኩትኝ። አይ እንደዚህ ነው ለጨዋታ ነው ምናምን ነገር አለኝ። ከዛ በኋላ አልহামዱሊላህ ብዬ እንግዲህ እውነትም ከሆነ አልኩት ዩቲዩብ ቻናልህን አደራ ለኔ ተናዘ ወይ ለኔ አስረክበ አደራ ምናምን ብዬው የቲክቶክ ፓስወርድንም የዩቲዩብ ፓስወርድንም አደራ ለኔ ሳታስረክብ ምንም ነገር እንዳይፈጠር ምናምን ነገር ብዬው ተሳስቀን እንግዲህ አለም ማለት ነው። እንግዲህ አብዲ ሙክታር ነጋዳ ነጋንጅራ ምንም አታስቡ እያዲና አልহামዱሊላህ ሰላም ነው ያለው። ለተጨነቃችሁ ውድ ቤተሰቦቻችን አብዲ ደህና ነው፣ ምንም አልሆነም። እንግዲህ በሰላም ነው ያለው። ይሄንን ለማስተላለፍ ነው የመጣሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።